kana si deebisa ilaata shakkaan siin deebisu ay ballisin መንገድ ምንድነው karaan maali dhamaatiiwwan waaqayyo karaan maali asfaaltiidha cirracha karaa namaati kanuun irra deemu maalidha መንገድ ምንድነው ከኔ ጋር ናችሁ ግን እስቲ የገባችሁ አጨብጭቡ ጎሽ እሺ ያላችሁ ደግሞ እስቲ አጨብጭቡ እሺ ከሁሉም የሌላችሁ አጨብጭቡ ከሁሉም የሌላችሁ አንዳንዴ ያደነማ namni maal rakkanne jiru dhageeffachaa jira moo dhageeffachaa hin jiru yaadaan galeera moo hin galle fuulli keessa hidhim amma የሚገርማችሁ እዚህ ቁጭ ብሎ ዛሬ ቁርስ ምን ይበላዩ ትላንት ገባም እጭለው ሽንኩርቱ አልተገዛም ምን ይሁን እስኪ ገብቼ ለልጆቼ እንደው ማበላቸው የሚል ሰው አለ አይደለ አሁን ከዚህ ገብቼ ልብስ አጠባሉ ነገ እኮ ስራ ያው ስለሚገባ ወይ ደግሞ ዳክሶም ካለ ደግሞ እዛ እድር እንደው ዛሬ ተረኛ ነኝ ዛጀ ደግሞ ይላል አንዱ የሚገርማችሁ የሚያሳስባችሁን የሚያጨናንቃችሁን ሁሉ በኔ ላይ ጣሉ ይላል ከነሽንብሱ ከነሽረክሱ ካንጉፉ ስሪታ ወንዱማ አላረት ገታ እስነንጨ ሲሳጀር ያዲ ማለ ይያደይ አስብ እንጂ አትጨነቅ ለቀኑ ክፋቱ ይበቃዋል ይላል ጉይቻ ፋመኝ ሳዩ ይሰጋ መንገድ ማን ነው መንገድ ምንድነው ብንል ኤርሚያስ 6:16 ስታነቡ መንገድ ምን እንደሆነ ይናገራል መንገድ ማለት ሰዎቹ እንደምሉት ከዚህ ሆኖታ ከዚህ አዲስ አበባ ሌላ ቦታ የሚወስዱ አይደለም ኤርሚያስ 6:16 ስታነቡ በመንገድ ላይ ቆሙ የቀደመችቷን መንገድ ጠይቁ በእሷ ላይም ተመላለሱ እነሱ ግን ለነፍሳችሁ እረፍትን ታገኛላችሁ ይልና እነሱ ግን አንሄድባትም አሉ እነሱ ግን ናቋት እነሱ ግን ታዋት ሌላ መንገዳቸውን ቀየሩ ይላል ኤርሚያስ 6:16 ላይ መንገድ ስም ምንድነው አልኳችሁ ካራማይለ ሲንጀለ አመንታ ካራይሼ ገነማ ካራይሼ ዱጉማ ካራይሼ ጅሬኛ በርበራይት ያርገን የሚገርማችሁ አሁን እኛ የተሰበክነው በመናፍቁ ሳይሆን በክርስቶስ በነቢያት በአበው በነያዕቆብ በነ አብርሃም ነው የተሰበክነው አዲስ ስብከት አዲስ ጌታ አዲስ ትንቢት የለንም ስለዚህ የሚገርማችሁ ዛሬ ማን ነው ስለ እምነት የሚያስተምረን እንተነቱ ሃዳን ጀለኒ ለኪ ሃዳቁ አከት ደሃማ አከት የተከረትምቲ እንተነቱ በሃዳ ደውሰ ጎርሰ ስሪ ለሞሰለሚት ስሪ ለሞሰለሚት አልሹን ሁሉ ቢቀባ ጀቻል ዝምታው ራሱ ወርቅ ነው መተው አንዳንዴ ደግሞ ደግ ነው መተው ይሻላል የዘመኑን ነገር መተው ብቻ ነው ኢሱ ቆፋለ ከነመዋጣው በዱበት ዲንተው ከናፍጋ ነምኒ ባየ ደግሞ ዋና መንታኑ ለለበ ገረዋ ቀዮትኑ ሁዴ ዋቀዮኑ ሁለቺ ዘትበቃታ እግዚአብሔር ቤትን ካልሰራ ሰራተኛው በከንቱ ይደግማል ይላል አትንገሩን ያውቁናል አትንገሩን ያውቁኛል የምሮ መልኩ ሰምታችሁት ነትን ሚያ ነቢካ አትንገሩ ያውቁኛል ምን እንደሆነ ተዋይሮ ምን እንደሆነ ወንጌል ምን እንደሆነ ዛሬ እኛን ሰብኮ ማስተማር አይችልም አለቀ አራት ነጥብ ባቶቻችን ባስተማሩን ዋኖቻቸውን አስቡ የተባለው በዕብራውያን 13 ላይ ዋኖቻቸውን አስቡ የእግዚአብሔርን ቃል የነገሯቸውን ዋኖቻቸውን አስቧቸው የነሱን የእምነት ፍሬያቸውን ትሩፋታቸውን ተመልክታችሁ በእምነትን ምሰሏቸው ይላል እንጂ እምነታችሁን ካዱ እምነታችሁን ጥላችሁ ሂዱ አይልም እንግዲህ ስፍራ ላዘጋጅላቸው ላዝቹ ወደ ላይ ይሄዳለው ይላል
እንግዲህ አሁን መንገዱንም አናውቅም የሚል ርዕስ ነው። መንገዱንም አናውቀውም። እናንተ ግን ዛሬ መንገዱን ታውቁታላችሁ ወይ? ብዙዎቻቸው መንገዱን ያውቁታል ወይ? ከራይ ሳይን ቤክዱ ከንጀሩ መትሬንኬ ነምኒ ባየን ነምኒ ደኑን ከራ ሳይን ቤካ ይላል። ከራ ዋቀዮ ቤኬ ረዴ ማጅራ ከራን ኩን አመንታን ኢሼ ገረማት ከረቦኒ ኬኛት አብርሃምፋ ያዕቆብፋ ሙሴንፋ እtti አመና ከንቱረኒ ዋንተ ይዳፍ ከነቤኩን በርባችሳዳ ይህ ቃለ ምልልሱ ሲደረግ የነበረው ከነ ቶማስ ጋር ነበረ። ልጆች እንዳትረበሹ፣ ልጆች አትረብሹ ብያቸዋለሁ። የገባችሁም ካላችሁ እንግዲህ አትግቡ፣ ትገባላችሁ ቶሎ እንጨርሳለን ብያቸዋለሁ። ቶማስ ከዚህ በኋላ ምንድነው ያለው? ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቀዋለን? አንተ ወደምትሄድበት መንገድ አናውቀውም፣ እንዴት መንገዱን እናውቀዋለን አለው። ኢየሱስም እኔ መንገድም እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚወጣ የለም። ሰዎቻችን አሁን እቺን ብቻ ነው፣ እቺን ከቁጥር 5 እስከ 6 ያለችዋን ብቻ ይዟን በየሶሩ መንገድ የሞላቴም ሕይወቴም እኔ መንገድ ላይ የምታያቸው ሰዎች ኢየሱስ ጌታ ነው ያድናል፣ እኛ አድንም መቻል ነው ብለናል ወይ? ያድናል አድንም ጌታ ነው አይደለም? አይደለም ወይ? ክዳችኋል። እሺ ጌታ አይደለም የምትሉት፣ መንገድ አይደለም የምትሉት፣ ሕይወት አይደለም የምትሉት፣ ግን እንዴት ነው ወደ ሕይወት ደግሞ መምጣት የምንችለው? እሱን አይነግሯችሁም። ኢሰከነበር ኢየሱስ ጎፍታዳ ጋፈ ጀረሙ ጎፍቱማን ኢሳ ማሊኒ ረጋ ማሊ ጅራ yoo jettan deebiin qabu. Karaadha gaafa jettan karaan maalidha ibsuu hin danda'an. Anaana nagara abbaa kan bahu hin jiru gaafa jedhamu maal jechaadha? ምን ማለት ነው? እኛ ከክርስቶስ ውጪ በድንግል ማርያም ወደ አብ እንወጣለን ብላችሁታል። በመላእክቶቹ ወደ ላይ እንወጣለን ብላችሁታል። ይሄ እኮ ፍጹም የአምላክን አምላክነቱን ማረጋገጫ ነው። ልንገራችሁ፣ አሁን ይሄ ስለ ድንግል ማርያም፣ ስለ ቅዱሳን፣ ስለ ሰማዕታት፣ ስለ መላእክት ሳይሆን የእግዚአብሔር አምላክነቱ በዮሐንስ 10:30 ላይ እኔና አብ አንድ ነው ይላል አይደለ? ምንድነው? ስልጣናችን እኩል ነው ማለት ነው። አንጎን ከኛ ወልቅ ጠጀቻ የሚገርማችሁ ያላመኑት ብዙሃኑ ስላሉ ነው። ኢየሱስ ተወለደ ሲባል እንደ ሩቅ ብእሲ ያሰቡ ሰዎች ነበሩ። ያላመኑበት ሰዎች እንዴት ኢየሱስ ሰው ይሆናል? እንዴት ይወለዳል? እንዴት ይጠመቃል? እንዴት ይሞታል? እንዴት ይቀበራል? እንዴት ይጠማል? እንዴት ይራባል? አይደለም ጥያቄዎቻቸው። መንገድም እውነትም ሕይወትም እኔው ነኝ። እንግዲህ እመኑብኝ፣ ከኔ በቀር ወደ አብ የሚወጣ የለም። ከሱ በቀር ወደ አብ የወጣ ሌላ አካል አለ? ያ እንግዲህ ኢየሱስ የሆነው የድንግል ማርያም ልጅ የእኛን ሥጋ የለበሰው ኢየሱስ ገራ አባት ከደንበይ ጅሬኛ ከንተ በቆና ከንተ ጅሬኛ ከንተ ፎን ኢልመ ዱብሮ ማርያም ኡፈቴ ኢሼራ ደለቴ ሆጂሳ ሆጅቴ ገረባት ከዱፌዳ ኩን ማል አገርሲሳ ከነ ጀቹን ዱበሮ ማርያምን ከነቱ ጀቹ ሚቲ ሰበኬ ያችን ለመናገር እንደው እነሱ ዳር የምሉት መላእክትም አያስፈልጉም፣ እንደው ድንግል ማርያምም አታስፈልግም፣ መስቀልም አያስፈልግም፣ ጸበልም አያስፈልግም። በሃይላንድ ግን ይቸበቸባል። ከነገርማችሁ በሃይላንድ ግን ውሃ ይሸጣል። ጸበል እምነት ካላስፈለገ ሃይላንድ ምን ይሰራል? እናንተ ጥያቄ ነው። ከነገርማችሁ ሐቁን ማውራቱ ጥሩ ነው አይደል? ዋሻው ከዋሻው እንግዲህ ዋሽታል አሉት። ስለዚህ እምነት ካላስፈለገ ባካችሁ እንደው ቅባ ቅዱስ ካላስፈለገ ዘይት ምን ይሰራል? ከዛ ከባዶ ቤት ምን በሌለበት ቤት ግልጽ ነው አይደለም? ግን ይፈለምቲ እጋመ ጸበል ይመርባችሁ ሰው እርገጀኔ እምነትንስ ይመርባችሁ ሰው እርገጀኔ ማልጎዳ ዘይት ሃይላንድ ማልጎዳ አይደል? ፓስተር ገሌ ተጸለየበት ቅባ ቅዱስ አሁን ነቀምተ ብትሄዱ አንዷ 2000 ብር
ሩባ 2000 ብር ውሃ ይገዛል። እስከ 2000 3000 ይሸጣል። አንድ ብልቃጥ 1000 2000 መከራ እኮ ነው። ይሄን ህዝብ እኮ የማታልለው የለም ህዝቡን ኡመተ ከነ በርከን ቆም ስለንጅሮ ማንከ ነው ዋኑ ማቁማ ሚሞሪ ዋኑ ማታጥፊያን ፉራቴ ማደሙ አቤት አሉ እኛ ቤትም አሉ መስቀል የሚቸበችቡ ቅባ ቅዱስ የሚሸጡ የሚያጭበረብሩ ባታውያንን የሚያስመስሉ ያቀሙ ጉዱ ብዙ ቦታ ላይ ያለ ህዝቡ ግን ይነዳል። ይሄ ህዝብ እንደው ፈርዶበታል። ኡመተ ከረዋን ትሙቴስ ነው ዋሩ ፍረቹ ነው በቃ ማለት ይሄ ከናበቱ እንጂ። ስለዚህ እንግዲህ አሁን መንገድም እውነትም ህይወትም እኔ ነኝ ከኔ በቀር ወደ አብ የሚወጣ የለም። መንገዱ ራሱ ክርስቶስ የሆነው መንገድ ደግሞ እምነት እንደሆነ ያው ቅድም ኤርምያስ 6:16 ላይ ነግሬያቸዋለሁ። እኔን ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ስለዚህ ድንግል ማርያም አታማልድም አላለም። እንደው መላእክት አማልዱም አላለም። እንደው ሌላ አያስፈልግም አላለም። እነሱ እኮ የፈጠራቸው እሱ አይደለም ወይ? ድንግል ማርያምን የመረጣት በአምላክ ሕሊና ታስባ የምትኖረው የነበረችው ድንግል ማርያም እሱ አይደለም ወይ የመረጠው? ቅዱሳንን የመረጣቸው እሱ አይደለም ወይ? መላእክትን የመረጣቸው እነሱ አይደለም ወይ? እንዴት ልካቸው የተለያዩ ስራ ሲያሰራቸው ለምን አስፈለገ? ሌላ ቀርቶ እናንተ አሁን ሌላ ትላላችሁ እንዴ? ቄሱ ራሱ አሁን እኮ ስልጣን እንዳለው አበክሬ ነው ያላችሁ። መሳል ቄሲ ከኛው ክሉ ቦታኬ አቀዱ በጠፋ አከሰ ወንጌል አይምቤክ ቄሲን በቃ ጦንቃይሉ መጉረድ ወር ያደርጉ ሻኑ ቁልቁሎ ተሳሮ ጋሪ ነው። እነሱ እኮ መልካሞች ናቸው። በቃ ቄስ እንደ ጠንቋይ እንደ አስመሳይ እንደ ሌላ የሚቆጥሩ አሉ። የሚገርማቸው ክርስቶስ ራሱ ሲመጣ ምንድነው ለካህን ሄደ ራስን አሳይ ነው ያለው። ለማን አሳይ አለ? ለምን ቃል ብቻ አልተናገረም? መቶ አለቃውን ታውቁታላችሁ። አንድ ጊዜ ልጁ ይታመምበትና እንደው አንዳንዴ በፀሐይ ይነሳበታል፣ አንዳንዴ በጨለማ ይነሳበታል፣ አንዳንዴ ውሃ ላይ ይጥላል፣ እሳት ላይ ድንጋይ ላይ ያገኘው ላይ ይጥላል። ጌታ ሆይ ተሰቃየው። የልጅ በሽታ ደግሞ ታውቁታላችሁ ደረሰባችሁ ሰዎች። እንደው ልጄ ክፉኛ ተይዞ በመንፈስ ይሰቃያል፣ እንደው እባክህ የዳዊት ልጅ ሆይ ልጄን ማርልኝ ብሎ ጠይቀዋል። እኔ መጥቼ ፈውሰዋለሁ አለ። ምን አደርገዋለሁ? መጥቼ ፈውሰዋለሁ። አይ ጌታ ሆይ እኔ ኃጢአተኛ ነኝ፣ በኃጢአተኛ ቤት ደግሞ መገኘት ጥሩ አይደለም። ቃል ብቻ ተናገር ልጄ ይፈወሳል። ምን ብቻ ተናገር? በቃል ማድናዳ አይችልም ወይ? ጀቻን ፈይሱ እንደው እንደንዳ አስሩ ለምጻሞቹ ደግሞ በሉቃስ ወንጌል 17:11 ላይ በገሊላና ሰማርያ መካከል ሲያልፍ አስሩ ለምጻሞች ደግሞ ቆሞ ይጸልዩት ነበር፣ ይለምኑት ነበር። የዳዊት ልጅ ሆይ ማረን ራራን እያሉ ይለምኑት ነበር። ሄዳችሁ ራሳችሁ ለካህን አሳዩዋል። ምን ማለት ነው? ስልጣን ሰጣቸው። ይሰራል አይሰራም? እናንተ በምድር ላይ ያሰራችሁትን በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል። ማሰር ማለት እንግዲህ በሌላ ነገር እንዳትወርቁ ሄዱ ጋፈጀረሙ ሼሰነሚት ሄዱ ካጀርቱ ሂዳጀቹ እሺ ቀለበዲ ማንበሬ ሰሚት ሰይጣን ሂድ ማሰር ኢሚዲየትሊ ሰው ቀጥታ ወዴት ይወስደዋል? ማሰር ማለላችሁ ምናምን አርጎ ጥሎ የሆነ ሰው ታገዛላችሁ ብዙ ዝርዝር ውስጥ አልገባ። ማሰር ማለት ሰዎች እንደሚሉ ቆይ ስራልሻለሁ ቆይ ስራልሃለሁ እንደሚሉት እንዳይመስላችሁ። ሄዱ ጀቹ ቆይ ሲንጎዳ ቆይ ሲኖችን ሰነቢት ሰነሲ አደባዛ አንጎ ክርስቶስ ሰሩጋ የቅዱስ ጴጥሮስ ትክክለኛ ስልጣንን ለዩ። ሰይጣንን የማሰር ኃጢአትን የማሰር ክርስቲያኖችን የመፍታት ስልጣን ሁለት አይነት ተሰጥቷቸዋል። በዚህ እናምናለን። ለዚህ ነው ንስሐችን ለካህን የምንናዘዘው እንጂ እንደው ዝም ብሎ እንደ ውሃ ደራሽ እንደ እንግዳ አይደለም። ይሄ ጉዳይ ልናውቅ ያስፈልጋል። መንገዱን እንዴት እናውቀዋለን የምንለው ከራሳ ከቤት ቤግ ይሄ ጥያቄ ነው። በዚህ የተነሳ መንገዱን እንዴት እናውቀዋለን? ከራሳ ከቤት ቤግ ነው። እንግዲህ መንገዱ በዚህ መንገድ አለ፣ በዚህ መንገድ አለ፣ በጀርባ መንገድ አለ፣ በፊት ለፊት መንገድ አለ። ይሄ መንገድ ግን ከሌላ ይለያል። ካሪቻ ከሚት ቤግና
ጋፊ ለምቲ እንዴት እንወቀው መንገዱን? የቀደመች መንገድ ስለሆነች የአባቶቻችን መንገድ ስለሆነች አባቶች የሞቱላት አባቶች የሄዱባት በትንቢተ ሆሴዕ ምዕራፍ 24:14 ላይ የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱባታል፣ ተላላፊዎች ግን ይወድቁባታል፣ ይስቱባታል ብሏል። ይሄ ነው በቃ መንገድ የተባለችው። መንገዱን እንዴት እናውቀዋለን? አንድ የአባቶቻችን መንገድ ስለሆነች፣ ሁለት የቀደመች ስለሆነች፣ ሶስት እሱ ራሱ መንገድ ላይ ቆሙ ስላለ፣ አራት በጠባብ መንገድ ግቡ የተባለው መንገድ ስለሆነ፣ ጠባብ ደግሞ ጾም፣ ጸሎት፣ መከራ፣ ፈተና ስላለ፣ ሌላው ጾምን አያውቅም፣ ጸሎትን አያውቅም፣ ሌላ ነገር አያውቅም፣ ያገኘውን ብቻ መሰብሰብ። ምግብ ደግሞ መንግሥተ ሰማያት አያስገባንም። ከራን አከብቲ ከማ ከሬቻ አከብቲ ነው ተጀሩና ከራንኩን ከራቦሊ ከራንኩን ከራ ጀልቀባ ከራንኩን ከራ ኢፖ ቁልቁሎን ዋቀዮ ኢረዴማ ቱረኒ ፊ ኢቲን አመና ቱረን ዋንታቴፍ ከረቲን ሸከነዳ ከረቲን ተዋሂዶዳ ዋቀዮ አመንታ ከናን ጭሌዳ በኔ ጋቢ ገሌ ሆንሳ ፉደኔ ነመንገዱ ማትዳበቱ አምኖ ከመቃት ከብሮ ከመዋረድ ታይቶ ከመጥፋት እግዚአብሔር ይሰውረን። አሜን በሉ በሉ። ስንቱ ተዋረደ መሰላችሁ? አምኖ ክዶ ቆርቦ ኮሎ ስንቱ ተዋረደ። እግዚአብሔር በዚህ ሃይማኖት ያቆየን። ይበቃናል። አላበዛባችሁም ብያቸው አለው። ቢበዛ 20 ደቂቃ ብቻ ነው የወሰድኩባችሁ። 20 ደቂቃ እንግዲህ ነገር ቢበዛ